ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ ጥንታዊ የሆኑ የመጽሐፍ ድጎሳ ጥበብን ከዘመናዊ ውበት ጋር በማስተባበር ያዘጋጀውላችሁ ቆንጆና ጽድት ያለ ድጎሳ ላሳያችሁ ነው የመጣሁት። የመጀመሪያው ለመጽሐፍ ቅዱስና ለወንጌላት የሚሆኑ ንድፎች ናቸው። የመጀመሪያው በሰማያዊ ጠቆር ባለ ሰማያዊ ከለርን ያዘጋጀውላችሁ፣ ሁለተኛው ደግሞ በጥቁር ነው። የመጀመሪያውን በሰማያዊ ያዘጋጅተንላችሁን መጽሐፍ ድጎሳ እንሆ ላሳያችሁ። ድንቅ አድርጎልኛል በደልን ሳይቆጥር ወደ ቤቱ ጠራኝ። ድንቅ አድርጎልኛል ረክሼ ሳለው ልጄ ሆይ ናለ ድንቅ አድርጎ በዳግም ምጽአቱ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ ድንቅ አድርጎልኛል። ይኸው እንግዲህ የመጀመሪያው ድጎሳችን ይህንን ይመስላል። ያው እግዚአብሔር ለዚህ ቀን ስላደረሰን እናመሰግናለሁ። የጥበብ አድናቂ ስለሆናችሁ አመሰግናለሁ። ከዚህ በኋላ ደግሞ የተሻሉ የጥበብ ስራዎችን እንደማሳያችሁ ተስፋ አደርጋለሁ። ስራችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት እና ፎሎ በማድረግ አብሮነታችሁን አሳዩኝ። አመሰግናለሁ።